ታሪካችን የሚጀምረው አንድ ሰው ባቡር ውስጥ እየተጓዘ ይተኛና ሲነቃ መውረጃውን እንዳለፈ ይገባዋል። ሰውየውም ተነስቶ ባቡር ውስጥ ትንሽ እንደሄደ የተጨማለቀ ደም አዳልጦት ይወርቃል። ስጋ ቤት ያለ እስኪመስለው ድረስ የሚንቀጠቀጥ ድምፅ ይሰማል። ሊያጣራም ወደ ቦታው ሲሄድ የሰው ስጋ ተንጠልጥሎ ይመለከታል። ትዕይንቱም ሲቀየር ሊዮን የተባለ ካሜራማን እንመለከታለን። ሊዮን በኒውዮርክ ውስጥ ፎቶዎችን እያነሳ የሚተዳደር ፎቶግራፈር ነው። ከሴት ጓደኛው ማያ ጋር አብረው የተከራዩ አፓርታማ ውስጥ ይኖራሉ። ማያ ሊዮን በስራው ምክንያት ብዙ ጭንቀትና ውጥረት እየበዛበት እንደሆነ ታስተውላለች። በኋላም እሱ ሳያቅ ለአለቃው ትደውልና ታዋቂ ፎቶግራፈር ከሆነችው ሱዛን ጋር እንዲያስተዋውቀው አለቃውን ትጠይቀዋለች። በማግስቱ ሊዮን ከአለቃው ዮርጊስ ጋር ወደ ሱዛን ቢሮ ይሄዳል። ሊዮንም ፎቶዎቹ የከተማውን ገጽታና እውነታን የሚያጎሉ ፎቶዎችን እንደሚያነሳ ይነግራታል። ሱዛንም ስትመለከተው ብዙም አልሳባትም። ይልቁንም ፎቶዎቹ ግራ ስለሚያጋቡ ይበልጥ እንዲሰራ ትነግረዋለች። ሊዮንም በሰጠችው አስተያየት እየከነከነው እንቅልፍ በማጣቱ የሚያነሳውን ነገር ፍለጋ ከቤት ይወጣል። በምሽትም ወደ ባቡር ጣቢያው ሲሄድ ጭር እንዳለ ይመለከታል። ወደ ታች ሊወርድ ሲል ሶስት ሰዎች አንድ ሴት ሲያስቸግሩ ይመለከትና ፎቶ ማንሳት ይጀምራል። ትኩረታቸውንም ያገኝና አንዱ ወደሱ መሄድ ይጀምራል። ሊዮንም ወደሱ የሚመጣው ሰው ፎቶ በማንሳት ይበልጥ ሰውየውን ያናደዋል። ሊጎዱትም ካሰቡ የጠበቀውን ካሜራ እያሳያቸው ሳይጎዷቸው እንዲሄዱ ያደርጋል። ልጅቷም ሊዮንን ስላተረፋት እያመሰገነችው በደስታም ብዛት ትሰማዋለች። ተሰናብተውም ወደ ባቡሩ ትገባለች። አንድ ሱፍ የለበሰ ሰውዬም በሩን ይከፍትላታል። ለመዝናናትም ሙዚቃ ከፍታ እያዳመጠች በሩን የከፈተላት ሰውዬ በስጋ መቀጥቀጫ ከጀርባ የማታትና ወዲያው ትሞታለች። በማግስቱም ሊዮን አዘውትሮ ወደሚመገብበት ሬስቶራንት ይሄዳል። አትክልት ብቻ ስለሚመገብ ሁሌ ይዞት የሚመጣውን የተፈጨውን አተር እንዲሰራለት ለሼፉ ይሰጠዋል። ሰውየውም እየቀለደበት ይቀበለዋል። ሊዮንም ጋዜጣ ሲያነብ ትናንት ያተረፋት ሴት ኤሪካ ባቡር ውስጥ ከገባች በኋላ እንዳልተገኘች ያነባል። ሊዮንም ስለሷ ይጨነቀና ያነሳቸው ፎቶዎች ለፖሊሶች ይሰጣቸዋል። ሆኖም ግን መርማሪያው ሃድሊ መረጃው ብዙም አላሰመናትም ነበር። ይልቁንም ተከታትሎ ፎቶ ስላነሳት የጠለፋት እሱ እንደሆነ ታስባለች። ከዛም እንደወጣ ሱዛን ጋር ሄዶ ፎቶዎቹን ለሱዛን ይሰጣታል። ሱዛንም ባመጣቸው ፎቶዎች ስትደሰትና ለሱ ያላት ቦታ ከፍ ይላል። የእነሱም ቡድን አባል እንዲሆንና ተጨማሪ ፎቶዎችን እንዲያመጣ ተነግሯለች። በህይወቱ ለመጀመሪያ ጊዜ በታላላቅ ሰዎች ስራው ስለተወደደ ደስ ይለዋል። ምሽት ላይም ከማያና ከአለቃው ዮርጊስ ጋር ደስታውን ያከብራል። ሊዮንም በድንገት ከደስታው ይወጣና ተጨማሪ ፎቶዎችን ለማንሳት ወደ ባቡር ጣቢያው ይሄዳል። በሌላ በኩል ሶስት ተሳፋሪዎች ባቡር ውስጥ መውረጃቸውን እየጠበቁ እያለ ባቡሩ አቅጣጫውን ይቀይራል። አንዷ ገዳዩ ሰውዬ ወደ እነሱ ሲመጣ ተመልክታ አብሯት ያለውትን ስታስጠነቅቅ ችላ ይሏትና ወሬያቸውን ይቀጥላሉ። በኋላም ገዳዩ በስጋው መቀጥቀጫ ጭንቅላቱን ሲመታው አይኑ ይወጣና ወዲያው ይሞታል። ይህ ገዳይ ማሃገኒ ይባላል። ሁለተኛውን ሰውዬ ደግሞ በስጋ ማንጠልጠያ የወጋውና አሰቃይቶ ይገለዋል። ሴቷም ለማምለጥ ብትሞክርም መሬት ላይ ያለው ደም አዳልጧት ስትወርቅ ማሃገኒ ሊገላት ወደሷ ይሄዳል። ከጀርባም አንዱ ሰውዬ ሊያስቆመው እግሩ ሲይዘው ማሃገኒ በጭካኔ በመቀጥቀጫው ጭንቅላቱን መጥቶት ይገለዋል። የሴቷ መጨረሻ ልክ እንደ ጓደኞቿ በመቀጥቀጫው ተቀጥቅጣ ትሞታለች። በሌላ በኩል ሊዮን ጥሩ ፎቶዎችን ለማንሳት ባቡር ጣቢያው ጋር ቁጭ ብሎ እየጠበቀ ነው። ማሃገኒም ከባቡር ጣቢያው ሲወጣ ይመለከተውና ፎቶ እያነሳ መከተል ይጀምራል። ማሃገኒም ከታጠፈ በኋላ ሰው እየተከተለው እንደሆነ ሲሰማው ባለበት ይቆማል። ሊዮንም ማሃገኒ እንደቆመ ሲመለከት ይደነግጥና ባለበት ይቆማል። ትንሽ ጠጋም እንዳለ ማሃገኒ ይዘዋል። እጁ ላይም 8 ኮከብ ያለበት ቀለበት ማድረጉን ይመለከታል። ሊዮንም እየተንተባተበ ፎቶ ማንሳት ስለፈለገ እንደተከተሉ ይገልጽለትና ማሃገኒ ይለቀዋል። ሊዮንም ወደ ቤቱ ይገባና ፎቶዎቹን እያጠበ እያለ ለኤሪካ በሩን የከፈተላት እጁ ላይ የነበረውን ቀለበት ያስተውላል። በዚህም የሌሊት ተጓዦቹን የሚገላቸው ማሃገኒ ሊሆን ይችላል ብሎ ማሰብ ይጀምራል። ከዛ ጊዜ ጀምሮ ማሃገኒን ለመከተል ይወስናል። ስለሱም ማጣራት ይጀምርና ስጋ ቁራጭ እንደሆነ ይመለከታል። ምሽት ላይ ማሃገኒ ወደ ባቡር ጣቢያ ሄዶ ሲቀመጥ ይመለከተዋል። ማሃገኒም አካባቢውን እየቃኘ ቦታው ጭር እስኪል ድረስ ለብዙ ሰዓታት በንቃት ቁጭ ብሏል። ሊዮንም ፎቶ ማንሳቱን ቀጥሏል። ማሃገኒም ሲጠብቁ የነበረው ባቡር ይመጣና ሊዮንም ተከትሎት ሊገባ ሲል ፖሊስ ይመጣና ካሜራውን ለመመልከት ያስቆመዋል። ባቡር ውስጥም አንድ ፈርጠም ያለ ሰውዬ ማሃገኒ ላይ መቀለድ ይጀምራል። ባቡሩ ግን መንገዱ ሲቀይር ሰውየው ግራ መጋባት ይጀምራል። በመቀጠልም ማሃገኒ ሰውየውን በመቀጥቀጫ አንዴ ከመተው በኋላ ማሃገኒ እያዞረ ይመጣና ያመዋል። ደምን መጥፋት ይጀምራል። በዚህም ሰውየው ይነሳና ስለት ይዞ ስለነበረ ማሃገኒን ለመጉዳት ይሞክራል።
ሁለቱም በመደባደብ ላይ ያሉ የማገኒ ረዳት የሆነው ሹፌሩ ድምጽ ይሰማና መሳሪያውን ይዞ ይወጣል። በኋላም ረዳቱ የሰውየው ጭንቅላት ላይ ተኩስና ይገለዋል። በማገኒም እንደተናደደ ይነግረዋል። ይህ በእንዲህ እንዳለ ሊዮን ማያ ወደምትሰራበት ሬስቶራንት በመሄድ ሰርፕራይዝ ያረጋትና ቀለበት ያስርላታል። ጥሩ ቀለበትም ለመግዛት ብር እያጠራቀመ እንደሆነ ይነግራትና አብረው ጥሩ ጊዜ ማሳለፍ ይጀምራሉ። በዛ ምሽት ሊዮን በህልሙ ማይግን ሰዎችን ሲገል በህልሙ ይመለከታል። ከቅዠቱም ይነቃና ስለ ስጋ ቆራጩ ይበልጥ ለማወቅ በማጓጓቱ ለቅዠት እየዳረጉ መሆኑን ይረዳል። ይህ በእንዲህ እንዳለ ማገኒ በየጊዜ እየባሰ የሚመጣ የቆዳ በሽታ ስላለበት መስታወት ፊት ቆሞ ትርፉን ቆዳ በቢላ ያነሳዋል። የቆረጠውንም ትርፍ ቆዳ በብልቃት ያስቀምጣል። በሌላ በኩል ማያ ሊዮን አንድ ሰው በተደጋጋሚ ፎቶ እያነሳ መሆኑን ታስተውላለች። ሊዮንም ከባድ ወንጀል እየሰራ እንደሆነ ስለተረዳ እየተከታተለው እንደሆነ ሲያስረዳት ማያም ለሱዛን መስጠት ያለበትን ፎቶ እንዳይረሳ ትነግሯለች። ሊዮን ግን ሙሉ ትኩረቱን ስጋ ቆራጩ ላይ አድርጓል። በማግስቱም የማገኒ ስራ ቦታ ይሄድና ይበልጥ መረጃ ለማግኘት ሲል ስጋ ቆራጭ መስሎ ይገባል። ስጋ ስለማይወድ ቦታው ቢያስጠላውም ፎቶ ማንሳቱን ይቀጥላል። ድንገት ማገኒ ፎቶ ሲያነሳ ይመለከተውና ለማምለጥ መሮጥ ይጀምራል። የእንስሳት ስጋ የተንጠለጠለበት ቦታ ሲደርስ ማገኒ መንጠቆና ቢላ መያዙን ይመለከታል። እግሩም እንዳይታይ ስጋዎቹ ላይ ይንጠለጠላል። ትንሽ ተንጠልጥሎ እንደወረደም ይመለከተውና ሲያባረው እየሮጠ ያመልጣል። ድንብርብር ያለውን ሊዮንም ሬስቶራንት ውስጥ አለቃውን ዮርጊስን ያገኘዋል። ሊዮን በዛን ቀን ባልተለመደ መልኩ ስጋ ያምረውና እየበላው ከነበረው ስጋ አንስቶ ይበላል። ዮርጊስና ምግብ አብሳዩ ተገርመው ይመለከቱታል። ቆየት ብሎ በሌሊት በግድያዎቹ ዙሪያ ያሉትን ጋዜጣዎች በመሰብሰብ እያነበበ አፓርታማውን በጋዜጣ ይሞላዋል። ማያ ወደ ቤት ስትገባ ሊዮን ያገኘውን ማስረጃ ሊያስረዳት ይሞክራል። ከዚህ ሁሉ ጀርባ አራጁ እንዳለ ይነግራታል። ማያ ግን ትናደድና ፎቶ ማንሳቱን እንዲያቆምና ማስረጃው ምንም የማይጥም እንደሆነ ተነግሯለች። ሐሳቡን ለማስቀየር ካሜራ ትሰጠውና ፎቶ አንሳኝ ትለዋለች። ነገር ግን በካሜራው ላይ የሚታየው አራጁ ሰው ብቻ ነበር። በዚህም ሊዮን እየቃዠ እንደሆነ ይረዳና ይቅርታ ጠይቋት ወደ ሬስቶራንት ይሄዳል። ሬስቶራንት ውስጥም እያለ ማገን ውጪ ቆሞ እየተመለከተው እንደሆነ ይሰማዋል። ሊዮንም ጉጉቱ ይነሳና ወደ ባቡር ጣቢያው ሄዶ ባቡር ውስጥ በመግባት ተጨማሪ ፎቶዎቹን ለማንሳት ይዘጋጃል። ባቡሩም እየሄደ እያለ የባቡሩ ሁለተኛ ክፍል ውስጥ ማገንን ያየዋል። አንዳንድ ተሳፋሪዎች መጨረሻ ላይ ይገቡና በመቀጥቀጫው ይገደላሉ። ሊዮንም እስካሁን ሲጠረጠረው የነበረው ነገር እውነት እንደሆነ ይመለከታል። አራጁም እያጸዳ እያለ በድፍረት ተነስቶ ፎቶ ማንሳት ይጀምራል። ነፍሰ ገዳዩ ማገንም የሟቾቹን ጥርስ ጥፍርና ፀጉር ነቃቅሎ ገልብጦ ሲያንጠለጥላቸው ይመለከታል። ማገኒም ዞር ብሎ ሊዮንን ተመልክቶ ፈገግ ሲል ሊዮን በድንጋጤ እየሮጠ ለማምለጥ ይሞክራል። በሩ ጋርም እንደደረሰ ማገኒ ደርሶበት ከመስኮቱ ጋር ያጋጨውና ራሱን ያስተዋል። ሲነቃም ራሱን ስጋ ቤት ውስጥ ምንም ሳይጎዳ ያገኘዋል። ወደ ቤት ሲገባ ማያ በጣም እንደተጨነቀች ትነግረዋለች። መታጠቢያ ቤት ገብቶም ደረቱ ሲመለከት ትልቅ ምልክት ተደርጎበታል። ማያም ታየዋለች። ሊዮንም ማገንን እንዳሰበው ሆኖ እንዳገኘው ይነግራታል። ሆኖም ግን ካሜራው ስለተወሰደ ይህንን ማረጋገጥ አይችልም። ፖሊሶቹም አያምኑትም። ማያ በሚነግራት ነገር ብትደነግጥም ፎቶዎችን እንዲያገኝ እንደምትረዳው ትነግረዋለች። ማያም ከዮርጊስ ጋር ካሜራውን ለመፈለግ ወደ ማገኒ አፓርታማ ይሄዳሉ። ከገቡ በኋላም ተለያይተው ቤቱን መመርመር ይጀምራሉ። እሱ እቃዎችን ሲበረብር ማያ ወደ መታጠቢያ ክፍል ትገባና ማገኒ ሲያጠራቅም የነበረውን ቆዳ ታገኛለች። ነገር ግን ማገኒ ወደ ቤት ይመለስና ልክ ዮርጊስ ካሜራውን እንዳገኘ ይይዘዋል። ማያ ከመታጠቢያ ቤቱ ስትወጣ ከቦርሳ ውስጥ የካላንደር ወረቀት አግኝታ ከ100 ዓመት በላይ የተደረጉትን ግድያዎች ትመለከታለች። የማገኒን ትከሻ ልክ እንደተመለከተች ዮርጊስን እንደያዘው ይገባትና ታመልጣለች። ዮርጊስ እንደጠፋ ለፖሊስ ብታመለክትም መርማሪዋ ሃዲሊ ብዙም አላሳመናትም ነበር። መርማሪዎቹንም ወደ አፓርታማው ልከው እንደነበረና ምንም እንዳላገኙ ለማያ ትነግራታለች። ያገኘችውንም ካላንደር እንድትሰጣት ስትጠይቃት መጀመሪያ መልስ ፈልጋለሁ ትላታለች። በሌላ በኩል በፎቶ ጋላሪ ውስጥ ሊዮን ስራውን ከሚያደንቁት ሰዎች ጋር ይታወቃል። እሱ ግን በመጨነቁ ምክንያት ከማንም ጋር ቆሞ መነጋገር ይከብደዋል። በመቀጠልም ማገን ያለበት አንድ ፎቶ ያገኛል። በትኩረት እየተመለከተው እያለም ሱዛን ምን ሆኖ እንደሆነ ትጠይቋለች። እሱም ወደ ባቡሩ ሊሄድ ነው ብሎ ጥሏት ይሄዳል። በዚህ መሃል ማያ የተደበቀ ሽጉጥ አግኝታ መርማሪዋ ላይ ደቅና መርማሪዋ ማፋጠጥ ትጀምራለች። ዮርጊስን ባቡር ውስጥ እንደሆነ ትነግራታለች። ይህ በእንዲህ እንዳለ ሊዮን ከስጋ ቤቱ አንዳንድ ቢላዎችን ይታጠቅና ከማገኒ ጋር ለመፋለም ይዘጋጃል። በሌላ በኩል ማያ ባቡር ውስጥ ሆና ባቡሩ አቅጣጫውን እንደቀየረ ስታስተውል ተነስታ በጥንቃቄ መሄድ ትጀምራለች። ሊዮንም ከውጭ ሆኖ ይመለከታታል። እንዳትሞት ስለፈራም በፍጥነት እየሮጠ ባቡሩ ላይ ይንጠላጠላል። በሌላ በኩል ማገኒ የምሽት ስራውን እንደጨረሰ ማያ የዮርጊስ ሰውነት ተንጠልጥሎ ትመለከቷለች። በድንጋጤም ስትጨው ማገኒ ይሰማታል።
ወደ እሷም እንዳመራ ሽጉጧን አውጥታ ተተኩስበታለች። ነገር ግን አንዴም አላገኘችውም። ከቦታውም ለማምለጥ ወደ በሩ ትሮጣለች። ማገኒ መቀጥቀጫውን ይወርውርባትና እግሯን መቷት ትወርቃለች። ወርቃም እያለ ሊገላት ሲል ሊዮን ይጠራውና ሐሳቡን ይሰርቀዋል። ሁለቱም በተንጠለጠሉ ሰዎች መሃል ቆመው መፋለም ይጀምራሉ። ትግላቸውም እየጋለ ይመጣና ማገኒ ላለመውደቅ ሲል የዮርጊስን ሰውነት ይተረተረውና ዮርጊስን ይገለዋል። ከብዙ ፍልሚያም በኋላ ሊዮን ማገኒን ከባቡሩ ላይ ጥሎት ይወረውረዋል። ወዲያው ግን የባቡሩ መጨረሻ ይደርስና ይቆማል። ሁለቱም ጥንዶች ስለተረፉ ማያ ወደሱ ትሄድና ታቅፈዋለች። በኋላም የባቡሩ መብራት ይጠፋና ሹፌሩ በተረጋጋ መልኩ ወደ እነሱ ሄድና ከስጋዎቹ ዞር እንዲሉ ይነግራቸዋል። በዚህም የግድያውና የባቡሩ ዋና ዓላማ ሰዎችን ገለው አውሬዎቹ ለመመገብ ነበር። እነ ሊዮንም ከባቡሩ ይወጡና በአጽምና በበስባሽ የተሞላ ዋሻ ያገኛሉ። የተጎዳው ማገኒ አይኑ ደም ለብሶ ከባቡሩ ስር ይወጣና ከሊዮን ጋር ፊልሚያውን ይቀጥላል። ከብዙ ፊልሚያም በኋላ ሊዮን የማገኒን ጭንቅላት ይወጋውና ይገለዋል። ማገኒ በመጨረሻው እስትንፋሱ እንኳን ደህና መጣ ብሎት ይሞታል። ሊዮን ሹፌሩ ሊያጠቃው ሲል ያንጠለጠለውና ምላሱን አውጥቶ ይጎርሰዋል። ስጋ በል አውሬዎቹ ባቡር ጣቢያው ሳይመሰረት በፊት ምድር ስር እንደነበሩና ከተማውንም ወጥተው እንዳያጠቁ ቀን ላይ ሹፌሮቹን እንዳይገሉ ማገኒ ስራው በየምሽቱ እነሱን መቀለብ እንደነበረ ይነግረዋል። በመቀጠልም ራሷን ወደ ሳተችው ማያ ጋር በመሄድ በጭካኔ ደረቷን ከፍቶ ልቧ ሲያወጣ ሊዮን በድንጋጤ ይመለከታል። በመቀጠልም ልቡን ለሊዮን ይሰጠውና የሞተውን የአራጅ ቦታ መተካት እንዳለበት ይነግረዋል። በማግስቱም አዲስ አራጅ ተዘጋጅቶ ልብሱንና ያንኑ ቀለበት ሲያደርግ እንመለከታለን። መርማሪ ሃድሊም ትመጣና የካላንደር ወረቀቱን ትሰጠዋለች። እሷም የስራው አንድ አካል ነበረች። ይህም አዲሱ ነፍሰ ገዳይ ባቡር ውስጥ ገብቶ የሚገለው ሲፈልግ እናይና ፊቱ ሲያዞር ራሱ ሊዮን እንደሆነ ተመልከተን ፊልሙ ይጠናቀቃል።